ዛሬ ሊትራሊ የሆነ ኪሎ ሜትሮችን አቆራርጠን ገጠር ውስጥ ነው የምንገኘው። ለአንድ ደቂቃ ማስታወቂያ በጣም ሩቅ ገጠር ሄደን የቲቪ ኮሜርሻል እየሰራን ነው። ያው ሲያልቅ ታዩታላችሁ። ይህ ማሽከት ይሆናል። ከዛኛው አንድ ቀን ቀረጻ ነው ልንጨርስ ያሰብነው። አርብ ቀርጸን ቅዳሜ ኤዲት ተደርጎ እሁድ እንዲገባ ነው ሀሳባችን። በአንድ ቀን ኮሜርሻል ጨርሰህ ታውቃለህ? አላቅም። የመጀመሪያ ሊሆን ነው። ከዛ ኤዲቲንግም አንድ ቀን ነው ማለት ሬዲ አክሽን። ይህም ቪዲዮ እሁድ አካያችሁ መድኃኒዓለም ጀግና ነን። ስሜ አብርሃም ጌታቸው ይባላል። ላለፉት 8 ዓመታት ተራ ምስሎችን ወደ ስሜት በመቀየር ላይ አብጄ ነበር። አክሽንማ ዋኑ እንግዲህ በገጠር ያሳለፍነውን በልጅነት አምሮ ያየነውን ነገር ዛሬ ፕራክቲካል ከና አብርሃም ጋር አወርደን ልናየው። ከጓደኞቼ ጋር ያለምንም በጀት ከጀመርኳቸው አጫጭር ፊልሞች እስከ ዶንኪቲው የዲስቲቪ ድራማ፣ የሰለሞን ድራዲስ የቲክቶክ ቪዲዮዎችና ይህን የምታዩት የእማዋ ኮመርሻል በአጠቃላይ ከ3000 በላይ ቪዲዮዎችን ሰርቻለሁ። እሺ ራፕ እናርግና አንተ ብሩኬ ብቻ አንተ እንሰጥ። ከገጠር እንጀምር እንጂ ከመነሻችን መድረሻችንንማ ያው ታውቁታላችሁ። በእነዚህ ሁሉ ፕሮጀክት ውስጥ የተማርኩት አንድ ትልቅ እውነት አለ። ቪዲዮ ኤዲተር የምትሆነው ቱቶሪያል በማየት አይደለም። እጆችህ አእምሮ ያልደረሰበትን ጥበብ እስኪለምዱ ድረስ ደጋግሞ በመሳሳት በመሞከር እና ባለማቋረጥ ነው። ያጓጓል ታውቃለህ። እስከ ግማሽ ቀን እዚህ ያለውን ቀረጻ እንጨርሳለን ብለን እናስባለን። ታይም ግን በጣም እየሄደ ነው። ቀስ በቀስ ስራዎቼ ዝም ብለው ቪዲዮ መሆናቸው ቀርቶ ተንቀሳቃሽ ስሜቶች ሆነዋል። ሳምንቱን ሙሉ ያልዘነበ ዝናብ በእኛ ቀረጻ አልዘነበም። ዛሬ ላይ ቪዲዮ ኤዲቲንግ ተራ ስራ አይደለም። በዓለም አቀፍ ደረጃ በከፍተኛ ክፍያ የሚፈለግና ነፃነት የሚሰጥ ጥበብ ነው። ቪዲዮ ኤዲተሮች ትፈልጋላችሁ? 5 ወይ 6 ቪዲዮ ኤዲተሮች እንፈልጋለን። 2 ቪዲዮ ኤዲተሮችን እየፈለግን አስቸኳይ ቪዲዮ ኤዲተሮችን እየፈለግን እንገኛለን። ጥሩ ይከፍላል። ሪሞትሊ ከቤት ነው የሚሰራው። አሪፍ ኤዲተር ከሆንክ ስራ አንተን እንጂ አንተ ስራ አትፈልግም። አሁን እኔ በ8 ዓመት ውጣ ውረድ የተማርኩትን ለእናንተ በአቋራጭ እንድታገኙት ፈለግኩ። እንዴት ካላችሁ እኔ ራሴ በአካል ቀደሞ ለተመዘገቡ 10 ሰዎች ብቻ ለ1 ወር ላስተምራችሁ ነው። የዚህ ቪአይፒ ኤዲቲንግ ስልጠና ዋጋ 14000 ብር ነው። ምናልባት ለአንዳንዶቻችሁ ዋጋው ከፍ ያለ ሊመስል ይችላል። ነገር ግን ኢትዮጵያ ውስጥ አንድ ጀማሪ ቪዲዮ ኤዲተር በወር ቢያንስ ከ15000 ብር ጀምሮ እንደሚከፈለው ስታውቁት ይህ ክፍያ ዋጋ ሳይሆን ለ1 ወር ብቻ ከፍላችሁ ህይወታችሁን ሙሉ የምትበሉበት የህይወት ኢንቨስትመንት እንደሆነ ይገባችኋል። ነገ ዛሬ ሳትል ደውል። አሁንም አልረፈደም።